ወደ እመጓ ቅዱስ ዑራኤል ገዳም ጉዟችንን እንግዲህ ጀምረናል። ዳገቷን አሁን እየወረድን ከሞላሌ ከተማ በፈረስ ጋሪ ወይም በባጃጅ መምጣት ማግኘት ትችላላችሁ እና እስከ ጫፍ ነው። መኪና ምናምን አይገባም። መኪናም ምንም ነገር አይመጣም። ቀሪው መንገድ የምንሄደው በእግራችን ይሆናል ማለት ነው። እና ስለ እመጓ ትንሽ ነገር ልበላችሁ። እመጓል ማለት ትርጉሙ እናትና ልጅ እንደማለት ነው። እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ከልጇ ጋር ያረፈችበት ቦታ ነው። ቅዱስ ዑራኤል ደግሞ የጌታችን የኢየሱስ ክርስቶስ ቅዱስ ጽዋውን ቅዱስ ደሙን በአራቱም አቅጣጫ ከረጨ በኋላ የሰወረበት ቦታ ቅዱስ ዑራኤል እመጓ ቅዱስ ዑራኤል ገዳም ላይ ነው። እና እመቤታችን ደግሞ በስደቷ ጊዜ ልጇን ይዛ ያረፈችበት ቦታ፣ ልጇ ሲጫወት የነበረበት ቦታ፣ የዑራኤል ፈረስ ኮቴው እንዲሁ በአለት ላይ ቅርጹ ተቀምጦ እና ዘንዶ የተቆረጠበት ቦታ ነው እና አብራችሁን ተጓዙ እላለሁ። ይመስላል አካባቢው ይሄንን ነው የሚመስለው። ቀሪውን እናያለን፣ እያየን እንሄዳለን። ታክሲው ይሄን ይመስላል። ጓል ማለት ያው